አዶናይና ህፃኑ ልጅ አርባ ምንጭ ላይ ምን ያገናኛቸው? መስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ አዶናይ ሲያስፈልገው የነበረው ህፃን ልጅ በመጨረሻም ተገኝቷል። አግኝተነዋል በስንት ስቃይ እና እንደነገረው አካውንቱ ተወዳጁና ታዋቂው ቲክቶከር ዩቱናስ ከጎዳና ልጆች ጋር ምንድን ያደረገች እንደደፈረኝ ምን እንደሆንኩኝ ዛሬ እነዚህ ቪዲዮ ከምንነጋገርበትና ከምናያቸው ቪዲዮዎች ዋነኞቹ ናቸው። አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቪዲዮን ደግሞ ላይክ ማድረግ ጀምሩ። ቀጥታ ወደ ቪዲዮ። ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ነው ፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እውነት ወዳቸዋለሁ። እንግዲህ ይሄ ህፃን ልጅ እንዲህ በዛ በነበረበት ሰዓት ላይ በነገራችን ላይ ከዚህ ቀደም ብዙ አያውቀውም። አሁን ሲወራ ነው የሰማና እንዳያችሁት ልጁ ሄዶ እጁን በጣም በሚገርም እንትን እየሳመው ነበረ። አዶናይም እያስፈለገው ነበር። እንግዲህ እሱ የሚፈለገውን ነገር ላድርግለት እያለ ፋይናሊ እንግዲህ ልጁ ተገኝቷል። ይህን ቪዲዮ እንየው። አዶናይ እወድሃለሁ በቲክቶክ ላይ ስለ እንደፈለከን ሰምቻለሁ። ስልክ የምገኝበት አድራሻ ስልክ ቁጥር ከታች እና እንደምታዩት ልጁ ይሄን ይመስላል። አዶኒ አግኝተነዋል በስንት ስቃይ እና እንደነገረው አካውንቱን ከታች አስቀምጠናል። አካውንቱን ስልክ ቁጥሩን ከታች አስቀምጠናል። ደውልና አግኘው። እናመሰግናለን። ኦኬ እንግዲህ እንዳያችሁት ነው ልጁ ተገኝቷል ፋይናሊ። አዶናይ የሚያስፈልገው ነበረ እንግዲህ መጨረሻ ላይ ስለተገኘ አዶናይ እንግዲህ ብዙዎችን በመርዳት ነው የሚታወቀው። ይህን ልጅም አግኝቶ እንግዲህ ጥሩ ነገር እንደሚያደርግለት ተስፋ እንጠብቃለን። በጣም የሚገርም እና ንጹህ ፍቅር ነው። አክቹዋሊ ህፃን ላይ እንግዲህ ምንም ነገር የለም አይደለ? በንጹህ ምን አያውቁ በጣም ደስ በሚንት ነው ልጆች የሚወዱ ሰው ተገኝቷል። ቀጣይ ደግሞ እስኪ ወደ ቀጣይ ቪዲዮ እንሂድ። ሰላም እንዴት ናችሁ? ዛሬም እስኪ ወደ አለባበሴ ነው ገምቱ የት እንደምንሄድ። አንድ ሁለት ሸርት ደግሞ አንድ ሳይዝ ካልሲ ያደርጋለሁ እና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ። ከኔ ጋር እንሂድ። ትራንስሽን እንደዚህ ከዛንስ ማማዬ ፊሪቲ ዲስለ ራሴን በረሽኩ ወይኔ ያለኝ ንብረቴን በወሽኩ ወይኔ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊ ዞኖች አግኝ ከአዊ ካረር ጎጃም ከሀገር ራሱ የወጣው ለምንድን ነው የወጣው? ከሀገር ተናድጄ ነው። የሆነ በማሽን እየሰራው ባለሙያ ነበርኩኝ። አልጋ ኮንትሮል ቪፔ ቁምሳጥን ደረስን ስቶፕ ኪችን ሶፋ ትሪስታን ታምቡራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ተቆርጬ ላ ኢላሃ ኢላላህ። እሺ ከዛ ተናድጄ በቃ ወጣው ከሀገር። በጣም ርቦህ ያውቃል? በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚያ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ያጋጠመ ጮራዬ ጋዝ ውሃ መስሎኝ በቃ
ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንቀስ እሺ ያው ጭልስ አረው በጣም ታመምኩ በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት ምንም አላወራንም የ8 ዓመት 9 ዓመት ልጅ ናት 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር ስትወልጂ ማን ነው ያራስሽ የታረስሽ የተወለድሽ የወለድኩት ዘውዲቱ ነው የሆነ ጊዜ ጓደኛዬ ነበረች ግን እኔ አልታረስኩም በ11ኛ ቀን ለምን ወጥቻለሁ ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ይሰጣል እዛ ለማጥለሽ ወጣሽ ይዞነት በ11 ቀን እውነት አሁን ደግሞ እንግዲህ ሌላዬ ብቃቷንና ታለንቷን ታሳየናለች ሌላ ወደ መድረክ ተመረ እንበር ያ ጀማል ነብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለው ዛሬ ግን ደከመኛ ካተኝ ተጎዳው ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው አክም ቤት ከነሬሶ ተቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜች እየኖርኩኝ ባይ 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 ትላንት ካልገብተሃል እንዴት ነው ጎዳና ላይ የምናያቸው ልጆች ምንም አይችል ነው አይደል የሚመስሉን ምናልባት እኔ እንደዚህ አይነት ፐርሰፕሽን ነበረኝ ግን በጣም ብዙ መስራት የሚችሉ ብዙ ነገር እየሰሩ ፌል አድርጎባቸው በተለያዩ ምክንያት ወጣው እንጂ እንደዚህ የሙያ የሌላቸው ምንም አይነት ሰዎች አይደሉም በጣም ጎበዝ ናቸው ነገራችን ላይ ሲቀጥል ደግሞ ላይክ ትሩዝ ላፍ ያለዚህ ይመስለኛል ይሄ ዘረኝነት ምናምን እዚህ እንግዲህ እንዳየነው ቪዲዮ ላይ ከተለያየ እንትን ነው ከተለያየ ቦታ ነው ዳይሬክሽን ነው የተሰባሰቡት ከተለያየ ቦታ ተሰባስበው ምንም ነገር ውስጣቸው ላይ የለም ኢቭን እንኳን አንድ ዳቦ ቢያገኙ ለ10 እኩል ተካፍለው በፍቅር መመገብ የሚችሉ ናቸው እና እነዚህ ያሉ ልጆች በጣም እንትን የሚገርሙ ነው እውነት ነው ለመነጋገር ምንም ነገር ላይ መጥፎ ነገር አያስቡም በጣም ባለሙያ ናቸው ያው እንግዲህ የሆነ ቀን ከስራቸው የወጡ ናቸው እንጂ ልቤን ያወቀው ያሳዘንከው ሰበርበርበር ያረከ ኡሙሉ እንጫ ጎሲያ ዶርሲዮ ኡሙሉ ጎቻ ሱሙኔ ኤኮ ይሎ ቦላፈላ ስለሆነ ወደ ምናበራበትና ወደ ምንበላበት ቦታ በጣም የሚገርም እንትን ነው ባለፈው መስመር ላይ ያሉ ልጆች ታስገብታለች አሁንም በጎ ስራዋ እንደቀጠለ ነው ያንን እንትን ለሳንጀስ አሁን አዲስ ስራ ጀምራለች በጣም ደስ የሚል እንትን ያሳለፈች እና የቱናስ እናመሰግናለን እንዲቀጥይበት በችግር ያሉ ሰዎችን ጎብኛቸው አግዣቸው እርጃቸው እንላለን የዛሬ የቪዲዮ ይሄ ነበረ ግን ባካችሁ የቪዲዮ የምታዩ ሰዎች ሰብስክራይብ አድርጉ ባካችሁ ለእናንተ በጣም ቀላል ነገር ነውና ለኔ ደግሞ ትልቅ ነገር ስለሆነ ሰብስክራይብ ያደረጋችሁ ጀምሩ ሲጨርሱም ሰብስክራይብ አድርጉ ቪዲዮ ደግሞ ላይክ ኮሜንት እንዳይረሳ በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ